የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። በማስም ነው ያለው። ማን አካውንት ውስጥ ነው ያለው? ንብረት እንዴት ነው እየተንቀሳቀሰ ያለው? ውጪ ወተሽ ገንዘቡን አታመጪ ማለት ገንዘቡ እንዴት እንደሚመጣ እና እንዴት እንደሚወጣ እንዴት እንደሚቀመጥ የማወቅ መብት የለሽም ማለት አይደለም። እሱ ልክ ውጪ ወጥቶ እንደሚሰራው አንቺ የቤቱን ስራ እየሰራሽ ነው። ሰርቶ የሚያመጣው ገንዘብ የምታተርፉት ንብረት የጋራችሁ ነው። ለምንድን ነው በእናቱ ስም የሚቀመጠው? ለምንድን ነው በወንድሙ ስም የሚቀመጠው? ለምንድን ነው በእህቱ ስም የሚደረገው? በተለይ አንቺ ልጅ ስለወለድሽና ቤት ስለተቀመጥሽ ሙሉ ውክልና ለሱ ሰተሹ ከሆነ ማወቅ አለብሽ። በየወሩ ሬጉላርሊ ቼክ ማድረግ አለብሽ። የቤቱ ካርታ አሁንም በእናንተ ስም ነው ወይ? መኪና ሊብሬ አሁንም በእናንተ ስም ነው ወይ? ገቢው ወጫችሁ ተቀንሶ የሚቀመጠው ገንዘብ እየተቀመጠ ያለው በእናንተ ስም ውስጥ ነው ወይ? ባልሽ በወር ስንት ብር ይሰራል? ስንት ብር ለቤቱ ያወጣል? ስንት ብር ለራሱ ያወጣል? ስንት ብር ለአንቺ ያወጣል? ስንት ብር ያስቀምጣል? ይመለከትሻል፣ ያገባሻል፣ ግዴታሽ ነው ማወቅ እነዚህን ጉዳዮች። ስነስርዓት ቁጭ ብለሽ ጠይቂው። የኔ ፍቅር አንተ ብትታመምብኝ እንደው የሆነ ነገር አያምጣብንና ባጣ ብትሞትብኝ እንዴት አድርጌ ልጆቹን አሳድጋለሁ? አሳየኝ። ገንዘቡ የት ነው ያለው? መኪናው እንዴት ነው ማኔጅ የሚደረገው? እንዴት ነው ሊብሬ የሚታደሰው? አሳየኝ። የቤቱ ካርታስ ግብር እየከፈልን ነው ወይ? እንዴት ነው የምንከፍለው ግብር? አሳየኝ። ስንት ብር አለን ያስቀመጥ ነው? ሀብታችን ምን ያክል ነው? እንዴት ነው ማኔጅ እያደረግን ያለ ነው? ጠይቂው፣ እወቂ። ይመለከትሻል፣ ግዴታሽ ነው፣ ያገባሻል። ይሄ ስግብግብነት አይደለም። ይሄ ባልሽ ላይ መጥፎ ነገር መመኘት አይደለም። ይሄ ለወደፊት ለልጆችሽ ማቀድ ነው። ብድርስ አለብን ወይ? የተበደርከው ገንዘብ አለ ወይ? ቤቱን ካርታ አስይዘህ የተበደርከው ገንዘብ አለ ወይ? መኪና አስይዘህ የተበደርከው ገንዘብ አለ ወይ? ጠይቂው፣ እወቂ። ከገንዘብ ጋር በተያያዘ ባልሽን አትመኝው እያልኩኝ አይደለም፣ ግን እንደ እናት እንደ ቤት እመቤት ይመለከትሻል። ነገሮች ቢፈጠሩ ችግሮች ቢፈጠሩ የዚህ ሁላ ችግር ጫንቃ አንቺ ላይ ነው የሚጫነው። ስለዚህ ማወቅ አለብሽ። ራስሽን ማዘጋጀት አለብሽ። በየወሩ ራስሽን አፕዴት ማድረግ አለብሽ። ቦነስ ፖይንት፣ በተቻለሽ አቅም ጊዜ ስታገኚ ጠዋት ፍርድ ቤት ሂጂ። ፍቺ የሚካሄድበት ፍርድ ቤት ሂጂ። ቁጭ ብለሽ ሚስቶችና ባሎች እንዴት ስለ ንብረት እየተከራከሩ እንደሆነ በአንድ ቂጥ እንፍሳ ያሉ ባልና ሚስቶች በአልጋ ልብስ ሳይቀር ይጣላሉ፣ በትራስ ልብስ ሳይቀር ይጣላሉ። ተቆጥሮ ማለት ነው። እወቂ። ማወቅን የመሰለ ነገር የለም። ልፍስፍስ ሰነፍ ስለሆንሽ ነው ድጋሚ ይቅርታ ያደረግሽለት። ጀግና ሴት ብቻዋን ታግላ ስኬታማ ሆና እሱን ትበቀለዋለች እንጂ ድጋሚ አትቀርበውም። ቴንኪዩ ለጥያቄው። ግን አሁንም ይሄ የኔ ኦፒኒየን ነው። እሺ የምነግራችሁ ግዴታ ምናምን አይደለም። አለ መቀበል መብታችሁ ነው። አሁን ስለ ከኔ አንግል ነው ማወራችሁ። እቺን ሀሳብ ማለት ነው። እኔም አንድ ሰሞን በቃ ሙቭ አድርጌ ስራዬን ሰርቼ ላይፌን አስተካክዬ ልጄን እያሳደግኩኝ እበቀለዋለሁ ይሄን ሰውዬ። ያኔ እቺን የመሰለች ሚስት አጣው ብሎ እንዲንገበገብ አድርገዋለሁ ብዬ ወላዲት አምላክን ነው የምላችሁ አስቤ ያውቃለሁ። ወይ ቭላን አስቤ በስነ ስርዓት በቃ ተነስቼ ነበረ እና ከዛ ድንገት ነው እግዚአብሔር ታሪኩን ሙሉ ቄሪር ያደረገው። ከዛ ግን ቁጭ ብዬ ሳስብ አይደል ማለት ነው ካልኩሌሽን በጣም አደጋ ነው ካልኩሌሽን። በቃ ዝም ብሎ ጥሩን እያሰብን መሄድ ካልቻለ ላይፍ በጣም ከባድ። ትንሽ ዓመት ነው የኖርኩት እዚህ ምድር ላይ፣ ግን ከዚህ በኋላ የምኖረውን እድሜ ሳስብ በጣም ነው የሚያስፈራው። በቃ ጥሩ ነገሮችን ብቻ እየተቀበልን ካልሄድን ሁሉንም መጥፎ ነገሮች የምናስተናግድ ከሆነ በጣም አስቸጋሪ ነው። አሁን እኔ እሱ አጣኋት ብሎ እንዲያዝን በቃ ራሴን ለውጬ ምናምን ያ ፋይናንሽሊ ምናምን በደንብ ገንዘብ ምናምን የሚመጣ ነገር ነው። ገንዘብ እግዚአብሔር ያግዛል። ግን ፋይናሊ ራሴ ነኝ አእምሮ የሚጎዳው። እኔ የማስበው ነው። እሺ ጋይስ እንዳይደብራችሁ፣ ራሴ ነው አእምሮዬን የምጎዳው። ይቻላል ባይ ዘ ዌይ አም ሶሪ ለዚህ ንግግር ግን በቃ ባይመጣ ይቅርታ ባይ ልጁን የምር ማሳደግ ባይፈልግ ኖሮ ኦፍ ኮርስ አምላኬን ይዤ በስነ ስርዓት ሰጥ ለጥ ብዬ
ልጄን አሳድጋለሁ፣ ስራዬን በደንብ እሰራለሁ። ግን መጣ አይደለ መጣ ኦኬ ነው ማለት የምለው እኔ እና ደግሞ በቃ ልቤ የሚነግረኝ በፍቅር ህይወት ጥሎሽ ሄዶ እየወደድሽው እያፈቀርሽው በተለይ አስረግዞሽ ልጅን የሚያህል ነገር አስታቅፎሽ በመከራሽ በጭንቅሽ በሐዘንሽ ሰዓት ከጎንሽ ያልነበረ ሰው ድንገት ትዝ ስትዩ በሆነ ሰው አማካኝነት ወደ አንቺ መጥቶ በሚዲያ ጋጋታ ይቅርበዩ አብረሹን ኑሪ ምናምን ሲባል እንዳትሰሚ ራስሽን አዳምጪ። ምክንያቱ የሄደበት ምክንያት አሳማኝ ሆኖ ካገኘሽው ይቅርበዩ። አለበለዚያ ይሄ ሰው ነገ 3 4 5 ልጅ አስታቅፎሽ ጥሎሽ ላለመሄዱ ምንም ዋስትና የለሽም። እመኚኝ እህቴ። ሚዲያ ላይ ያለ ሰው ነገ መጥቶ አንቺ ቤት ኑሮሽን አይኖርልሽም። በጣም የሚገርም ታሪክ የታየበት ድንቅ ለምን እንኳን ጥሎሽ እንደሄደ ያስቃል። አሳማኝ አይደለም። ሰላም ሀጂ፣ የምን ችግር ነው? በሻዕቢያ ጦርነት ጊዜ ቦምብ ፈንድቶብኝ ጆሮዬ ትንሽ አይሰማኝም። ጆሮ ታማለች። ነገር እኮ ይኸውልህ ባሰማ ነው የሚሻለው። ያው እውነት ነው። ደህና የሚሰማ ነገር የለም። ብልግና ከመስማት ደግሞ አለመስማት ይመረጣል። አዎ ብልጽግና አይመረጥም እንዴ? ወዴት ማን አለ? ያማህ አሁን ብልጽግና አይመረጥም አላሉም እንዴ? አንተ ነው የማትሰማው፣ መንግስት ይሰማል። መንግስት ያልሰማውም አረ እንዲህ አይበሉ ይታሰራሉ። እርሶ ሰውዬ ስማ እውነትም ተወኝ። ከየት እንደመጣህ ማን እንደላከብኝ አላውቅም፣ ግን ተበልቼሻለሁ። ምስኪን ወላሂ ልጆቼ በቃ ጥሩ ስሜት ላይ አይደሉም መሰለኝ። ሌላ ጊዜ ልምጣ። ሌላ ቀን ትመጣ። አለመስማት እኮ ችግር ነው። በቃ ሌላ ጊዜ አይተረጉም። እርሶ ግን ፖለቲካ ይቅርቡ እንዴ? እሺ እንዲህ ያለ ችግር ይቅርቡ፣ ይታሰራል። እናንተ እኔ ምላችሁ ማለት ነው ቲክቶክ ግን ከኔ ውጭ ሌላ ቦታ አታሳልፉ እያለን ነው። ንቅ አድርጎ ይዞናል። የምን ቴሌግራም፣ የምን ዋትሳፕ፣ የምን ፌስቡክ፣ የምን ኢንስታግራም። አሁን አዲስ ፊቸር ይዞ መጥቷል። ሰሞኑን የሰማሁት እኔ በቲክቶክ መደዋወል ይቻላል። ስለዚህ ቸክ አድርጉት ቲክቶካችሁን። ለፈለጋችሁ ሰው መደወል ትችላላችሁ። እኔ በጣም ገርሞኛል። ቲክቶክ ግን ወደፊትም በቪዲዮ ያነጋግረናል ማለት ነው። ይህን ካልሰማችሁ ልዘግባችሁ ብዬ ነው። እናም ማግኘት ካቃታችሁ ደግሞ ሌላ ቪዲዮ ስሪልን፣ እንዴት እናገኘው ካላችሁ እሰራላችኋለሁ። ቲክቶክዬ ሁሉ በእጄ ሁሉ በደጄ የሆነ አፕ። ሁሌ ጧት እየመጣችሁ የምትሰርቡኝ ሰዎች አላችሁ። ለማኝ ድስት ወጣ ምናምን እያላችሁ የማሰርቡኝ ስድብ የለም። ምን ነው የምትፈልጉት? እኔ ቲክቶኩን ላቁሞ ይጥፋላችሁ? እሱን ነው የምትፈልጉት? ምን ላድርጋችሁ? እሺ ምን ላድርጋችሁ? እሺ ሰደባችሁ፣ ምን አላችሁ? እሺ ምን ላድርጋችሁ? ምን ላድርጋችሁ? ንገሩኝ። እኔ ማለት ነው ስትሰርበኝ ብታድር ማለት ነው ምንም አይመስለኝም። እኔ እንድስቅ ሁሌ እንድስቅ ደስተኛ እንደሆን የሚያደርጉኝ ምርጥ ወንድም እህቶች አሉኝ ቲክታክ ላይ። ገባህ? አንተ መተህ ሰደብከኝ፣ ምን አልከኝ? ምን አባ እንዳታመጣልኝ ነው? ምን አባ እንዳታመጣልኝ? እኔ ሽንኩርት ነው ያቃጠለኝ። አራዳ ልጅ ያስለቀሰኝ ሽንኩርት ነው። ከሽንኩርት ውጭ ማንም አያስለቅሰኝም። ድንገት ደስታ ሊያስለቅሰኝ ይችላል። በደስታ ቤተሰቦች በሚያደርጉልኝ ነገር ላለቅስ ይችላል እንጂ አንተ ስድብ ዘትዛደብ ወላ ማለት ነው ዘትዛደብ ሄደር ነው ማለት አንሰማም ነው ማለት ጨርሹ። በእናትህ አቁሚው። እንዴት እንዳሳቀች ልጅ እንደው የኔ ፈጣሪ። እሺ ወላሂ እዚህ ለማንኛውም ይሄን ቪዲዮ የምትችሉት አድርጉልኝ። ቲክቶክ እየታየልኝ አይደለም ቪዲዮ። ይመችሽ አቦ።
እናንተም ጀርቡት። አንዳንድ ጊዜ እንደዚህ የሚያስቸግራችሁ ሰዎች ካሉ ወይ ወንድ ደገረክ ሻቦ አረ ጠጭልኝ ይመች ሻቦ የታባተርስ ሌላም ካለ ቢ አውጪ አረ ቢ እሰይ ለማንኛውም ኮፕሊንግ አድርጉልኝ ሪፖስትም ማድረግ እንዳረሱ ወዳችኋለሁ። ቢቷ ግን ይመቻት እናንተ ሞክሩት። ያው እኔ የለሁበትም ሞክሩት በገባኝ አለልዋርኒን ምንም ቢኖርባት መሄድ የለባትም እሷ ከትላንት መቼ ቀን እኮ ነው ከባሏ ጋር የታረቀችው እንዴ አላወቃትም እንዴ ባላላት ምን አልኩ ታዲያ እኔ አዋይ እንድታውቀው ያህል ሰይፉ ጋር ቀርበው ምናምን ተታርቀው ነው እንጂ ምን ሆንኩ ብሎ ነው ከአንቺ ጋር የሚጣላው? እኔ ንግስት እያለ አይኖርም እንዴ? ነገር ሊመናት ፍራይዴዎችን ላኩ በሏቸው። ለምን ተጣልታችሁ ነው? ኬክ አልጋብዝም ብሎኝ ወይኔ በዛ ነው እንዴት ጣላችሁት? ኧረ እንኳን ጣላችሁ። ምነው ሳንጎ ሳይታረቁ በፊት ይዛት ብትመጣ ኖሮ ነው። ኧረ ፍሬዲዎች ላኩ በሏቸው በእግዚአብሔር። እኔ ብቻ እኔ ጋር ነው የሚልክብኝ። ዮላላ ነው ስምሽ? እኔ ፍራይዴዎችን ላኩ በሉልኝ። ፍራይዴ አትበል። ምን ያደርጉልሃል? እስቲ እሷን እናውራት ትንሽ ሲያስጠላ ኮሳም ጌም ትክክለኛ ስምሽ ዮላላ ነው እንዴ? This is my nickname። ትክክለኛ ስሜ ቤተልሔም ሰለሞን። ቤተልሔም ኢየሱስ ክርስቶስ የተወለደበት ከተማ ስም ነው ቤተልሔም። ወንዶች ባታረጉት ማለት ነው ጥሩ ብዬ ማስበው ነገር ማለት ነው የሴት ቤት እንደ ባል ሆናችሁ አትግቡ አደራችሁ። ለምን የፈልገውን ያለ ኢኮኖሚክ ሲቹዌሽን ላይ ለምን አትሆኑም? እንደ ባል ሆናችሁ የሴት ቤት አትግቡ። ጠባብ አንድ ክፍልን ብትሆን እሷን እንደ ሚስት አድርጋ አስገባት እንጂ አንተ እንደ ባል ሆነ የሴት ቤት አትግባ። የተሟላ ቃላት ምናምን ብለህ አትግባ አደራህን። የተጣላችሁ ቀን አለቀልህ። እቃን ሰብስበልኝ ኮተትን ይዘልኝ ሄድ ነው የምትልህ። ታባራለች። እኔ በዚህ ወንዶች በጣም ይገርሙኛል። ምንም ያህል ቢጣሉ ከሴት ጋር ቢጣሉ ይዘሽልኝ ውጪ ምናምን አይላትም። የወንድ ቤት የሴት ቤት ከገባችሁ ግን የተጣላችሁ ቀን አለቀልህ ጅሊ ነው የምትባሉ። ስለዚህ ገሌ ከምትባሉ ነገ ከምትባረሩ የራስን ብትሆን ጥንጥዬም ክፍልን ብትሆን እሷን ተከራይተ ይዛት ግባ እንጂ አንተ እንደባል ሆነ የሴት ቤት እንዳትገባ አደራህን። አንደኛ መልእክቱ የመጣው ከሴት ነው እና ይሄን ተንተርሻ አንድ ነገር ተናገር። እኔ ስለምናገረው ሳይሆን እንደው የተፈጥሮ ምግ ስለሆነ ወንድ ልጅ እንደ ጾታው እንደ ሁኔታውም ማስተዳደር እንዲሁም ቤተሰብ መምራት ግዴታ አለበት። ሴትም ልጅ ብትሆን ችግር የለውም። ነገር ግን የወንድ ልጅ ላይ ኃላፊነቱ ግድ ይላል እና ማግባት ስታስብ ትዳር መያዝ ስታስብ እንዳለችው ጥብብ ያለችም ክፍል ብትሆን ለምን እሷ ፎቅ ላይ አትኖርም? ለምን ጂ+ አይኖራትም? ግዴታ ነው ወንድሜ። ሴቶችም እንደዚህ ቢያደርጉ አይፈረድባቸው። ምክንያቱም የማስተዳደር ግዴታ የተሰጠው ለወንድ ልጅ ነው። እስቲ የነሱን ሐሳብ ኮሜንት ላይ ብታስቀምጡ መልካም ነው። እስቲ የአስቴር በዳኔ ንግግር ፍጹም ኃላፊነት የጎደለው ንግግር በመጀመሪያ ማለት ነው። አሁንም በጣም በሚገርመው አስቴር በዳኔ ሀገራዊ ምክክር ኮሚሽን ውስጥ እንደገባች ሰምተናል እና እኔ በጣም የሚገርመኝ ሀገራዊ ምክክር ኮሚሽን ይህንን ሐሳባቸውን ይዘው ነው ወይ የገቡት ሁላ ላለው የዛሬ 3 ዓመትም ተናገረው የዛሬ 30 ዓመትም ተናገረው የዛሬ 100 ዓመትም ተናገረው በህይወት ኖር ወንጀል ፍጹም ስህተት ያልተገባ ንግግር ጠባጫሪ ንግግር ነው። የሆነ ሃይማኖትና የሆነ ብሔር ስሙን አትጥቀስ እንጂ ባይ ዲፎልት ይታወቃል። ድሮ ፌደራሊዝሞች ሲናገሩ አይገባኝም ነበር። አሁን ግን የሆነ ብሔረሰብ የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል።
ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው የደመደምኩት። ደግሞ ደምድማለች። መታየት ያለበት ከዚህ ሴት ጀርባ እነማን ናቸው ያሉት ነው። በዚህ መጠን በዚህ ኮንፊደንስ ጌታዋን የተማመነች በግ ላቷን ውጭ ላይ ታሳድራለች። የተማመነችውን ጌቶቿን ተማምና ነው ይሄን ንግግር የተናገረችው። የዛሬ 3 ዓመት ብትናገረው ዛሬም ብትናገረው ወንጀል ነው። ይቺ ሴት በአንድ ብሔርና በአንድ ሃይማኖት ላይ ሰዎች ለበቀል እንዲነሳሱ ምን እያደረገች ነው? እያነሳሳች ነው። መንገድ እየከፈተች ነው። ደግሞ እኮ ይሄን ብላ አይደለም የምታቆመው። ደምድም ያለው እየተበቀላቸው ነው። አሁን ብዙ መከራ ግፍ እየደረሰ ያለው የትኛው ሃይማኖት ላይ? ፕሮቴስታንቱ ላይ ነው? ካቶሊኩ ላይ ነው? ጆባ ላይ ነው? እስልምናው ላይ ነው? እንደሚታረዱ በጎች ተቆጠርን እንዳለው መጽሐፍ እለት እለት በዚህ የቤተክርስቲያን ቃጠሎ፣ በዚህ ክርስቲያኖች መሰደድ፣ መታረድ፣ በዚህ እስር በገፍ ይሆን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ አይደለም። ስለዚህ ከበቀሉ ጀርባ እሷን እንድትናገር ያነሳሷት ሰዎች እጅ አለበት ማለት ነው። በቀሉን እየተበቀልናችሁ ያለ ነው እኛ ነን የሚል አንድምታ ነው። ከዚህ በላይ እንጠብቃለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላቶች አስቴር በዳኔና ከአስቴር ንግግር ጀርባ ያሉ ሰዎች ናቸው ማለት ነው። ይሄ ደግሞ በስርዓትና በሕግ አግባብ ልትዳኝ ልትጠየቅ ይገባል። ምክንያቱም ምን አረጋግጣልናለች? በቀል የሚባል ነገር እየተበቀላቸው ነው። የእጃቸውን ነው ያገኙ። ደግሞስ በጣም እኮ ነው የሚገርመኝ። የሀገር ባለቤት ነኝ ማለት ምን ነው ኃጢያቱ? እኔ ብቻ ነኝ ማለቱ ነው እንጂ በጥፎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ባለቤት ናት። ምንም ጥርጥር የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፊደል ቀርጻ፣ ቀለም በጥብጣ፣ ብዕር ቀርጻ ገዳማውያኑ ጤዛ ለሰው ዳዋ ጥሰው ድንጋይ ተንተርሰው መንነው በየገዳማቱ በየበረሃው ውስጥ ለዚህ ቤተክርስቲያን ለዚህ ሀገር ኢትዮጵያና ሕዝቦቿን ጠብቅ ሰራዊቷን እያሉ እየጸለዩ ሀገር ያሻገሩ አድዋ ድረስ ታቦት ተሸክመው በባዶ እግራቸው ዘምተው ሰራዊቱን አጽንተው ሀገር እንዳትደፈር ሀገር ከነክብሯ ከነዳር ደንበሯ ሕዝብ ከነሞገሱ እንዲጠበቅ ያደረገች ቤተክርስቲያን ናት። እቺ ቤተክርስቲያን አንድም ቀን ከጠላት ጋር ከባንዳ ጋር ተሰልፋ ሀገር ያልወጋች ልጆቿና የልጅ ልጆቿ በክብር አንገታቸውን ቀና አድርገው ደረታቸውን ገልብጠው እንዲሄዱ ያደረገች ቤተክርስቲያን ናት። ይቺ ቤተክርስቲያን እኮ በቅዳሴዋ በሰዓታቷ በማህሌቷ ኢትዮጵያንና ሕዝቦቿን ጠብቅ እያለች ስለ ደንበር ምጸልይ፣ ስለ ሰራዊት ምጸልይ፣ ስለ ታሰሩት ምጸልይ፣ ስለ ተሰደዱት ምጸልይ ምትገርም ገናናና ታላቅ ቤተክርስቲያን ናት። ይቺ ቤተክርስቲያን ካላንደር አዘጋጅታ አፍሪካውያን አንዳንድም ሌላ ቦታ የሌላ ሀገር ሰዎች ህዝቦች የራሳቸው ካላንደር በሌላቸው በዚህ ዘመን ኢትዮጵያን የካላንደር ባለቤት ያደረገች፣ የቁጥር ባለቤት ያደረገች፣ የቅርስ ባለቤት ያደረገች ኢትዮጵያ ውስጥ የሚጎበኙት የቱሪዝም ማዕከሎች የማን ናቸው? አሁን ስለ አረንጓዴ አሻራ በብዙ ትሪሊየን ብር ተመድቦ ይሰራል አይደል እንዴ? ብዙ ቢሊየን ብር ትሪሊየን ብር ሳትመድብ በአስተምህሮዋ ውስጥ መድባ አንድ ዛፍ ላይ ቅዱሳን አሉበት፣ ስለዚህ ዛፍ አትቆረጡ ብላ የአየር ንብረት እንዳይዛባ የኢኮሎጂ ሲስተሙ እንዳይበላሽ
እንደውም አንድ ወቅት ላይ አንድ ፈረንጅ በአውሮፕላን ኢትዮጵያ ውስጥ እየተጓዙ ስለዚህ ስለ ደን ጥናት ለማጥናት እየተጓዙ እየተመናመነ ስለሄደ ሲሄድ በረሃ ነው ብዙ ዛፍ ያገኘበት ቦታ ላይ ይሄ ብዙ ዛፍ ያለበት ቦታ የት ነው ሲባል ይሄ ማህበረ ስላሴ ገዳም ነው። ይሄ የት ነው ሲባል ዝጓራ ገዳም ነው። ይሄ የት ነው ዝቋላ አቦ ነው። ይሄ የት ነው ደብረ ሊባኖስ ነው። ይሄ የት ነው ይሄ ገዳም ነው። እንዴ ኢትዮጵያ እኮ ማድረግ ያለባት ዛፍ ለመትከል ትሪሊየን ብር ከምትመድብ ቢሊየን ብር ከምትመድብ ቤተክርስቲያንን ብትሰራ ቤተክርስቲያን ደግሞ ብዙ ሚሊዮን ብዙ ቢሊዮን ዛፎችን በዙሪያው ይተክላል። ለሀገር በሚሊተሪ ዘርፍ በሕክምናው ዘርፍ አስተዋጽኦ ያደረገች ሀገርን ከነክብሯ ከነዳር ድንበሯ ከነቁጥሯ ያስረከበችን ሀገር የሀገር ባለቤት መሆኗ አንደኛ የማይካድ ነው። የሀገር ባለቤት ናት። ነገር ግን የሀገር ባለቤትነቷ ሌላውን የሀገር ባለቤትነት አይነፍግም። መታወቅ ያለበት እደግመዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ባለቤትነት ሌላውን የሀገር ባለቤትነት አይነፍግም። እሷ ግን የሀገር ባለቤት ናት። ምንም ጥርጥር የለውም እኮ እኔ ብቻ ነኝ የሀገር ባለቤት ማለት ነው እንጂ መጥፎ የሀገር ባለቤት ነኝ ማለቷ ምንድነው ችግሩ? ደግሞ አዲስ እኮ አይደለም። ናት ነበረች፣ ናት፣ ለወደፊትም ትቀጥላለች። በተለያየ ዘመን የዩዲት ጉድትና የግራኝ አመድ ርዝራጆች ተነስተው ኦርቶዶክስ ቤተክርስቲያንና ኦርቶዶክሳውያን ሊያጠፉ ሊያሳድዱ ሊያስሩ ይችላሉ አይደል? ቤተክርስቲያኗ ግን ከነክብሯና ከነግርማ ሞገሷ ጠላቶቿን እያጠፋች ትቀጥላለች። ታሪኳ የሚናገረው ይሄን ነው። ያከበሯትን ታከብራለች፣ ያነገሷትን ታነግሳለች፣ የሚሰግዱላትን ከፍ ከፍ ታደርጋለች። ስለዚህ ኃላፊነት የማይሰማት ሴት ናት ይሄን ንግግር ያደረገችው እና ልታረም ይቅርታ ልትጠይቅበት በህግም ልትጠየቅበት ይገባል። ቅድም ተናግሬያለሁ። አቴንሽን ሲከርስ አቴንሽን ጭር ሲል አልወድም ነው። አስቴር በዳኔ ማለት ጭር ሲል አልወድም ናት። ሎዛ ሚስት ለምን አታገባም ብላችሁ ለምታስጨንቁኝ ከዚህ በፊት እኮ ኢንተርቪው ላይ ተናግሬያለሁ። 4 ሚስት ነው ማገባው ብያችሁ ነበር። ግን አሁን በአጋጣሚ